ፊራ የጌምሽ ለት መጥቻ 4 አንበሳ ሰጥሻለሁ ብሎ ላይቭ ላይ ቃል ገብቶልኝ ነበር። ሰጠ መጥቶ ነበር። አረቴ አብዬት ማየ ትሙት እናቴ ትሙት የጌምሽ ቀን ፊራ የጌምሽ ቀን 4 አንበሳ ሰጥሻለሁ ብሎ ቃል ገብቶልኝ ነበር። ላይቭ ላይ መጥቶ ህዝብ እየሰማ መጥቶ አሰጣ። እኔ ብዙ ነብስል ነበር አንበሳ ላይፊን ሲዘጋኗ ማቀው ሰጥተው ከሆነ ድንገት አልሰጠም። አይ ፍራውንን አላየሁት በሌላ ሰው ካልሰጠ በስተቀር። ወይኔ እመጣለሁ ብሎኝ ነበር እኮ። ኧረ ተይ፣ ያ ሁሉ አንበሳ መጥተውን በቀረሰው ትጸጸቻለሽ። ይምጣ አሁን ሸር አድርጉለት። የመጨረሻው ቀን የተጣላ ነው በሴክስ ነው። እንዴት አልሰጥም ብዬ አንቺማ ትሰጫለሽ ወሬኛ ናይ አይደለም ግን የመጨረሻ እልል አድርገሽ ነው የምትሰጪው። ገልብጠሽ ነው የሰጠው። ኢጡን ላይ ጨረሽ እኔ እና እሱ ይኸውልህ ቂጡ እስኪያልቅ በምን ቀስቶ ነው ከአንቺ ቤት የወጣው? ምጥጥ አድርገሽ ነው የሸጎርሽው። ታይ በዚህ ማለት ነው። እኔ ሴክስ እወዳለሁ። በነገራችን እኔ እወዳለሁ። ዋይ ኖት እኔ ኢንጆይ ነው የማደርገው። እኔ በቀን 3-4 ባረግ ደስ ይለኛል። አቅም የለማ ልጁ ሞተ። አቅም የለም። ብራዘር ሲጋራ ያጨሳል። እንደዚህ አይነት ነገር አይደለም። ጎበዝ ነው ሲሪየስ። እንደዚህ አይነት ካየኋቸው ወንዶች ኦኬ አሪፍ ነው። ሆዴ ጎበዝ ነው። አይ እንደዚህ አቅም የለው የምትለው አይደለም። እኔ እንደሱ ባለጌ አይደለም። እኔ እሱን ስም አላጠፋም። እሱ ጉድ ይችላል። አጫውተዋል አይደል? ወደ እኔም አጫውተዋለሁ። ችግሩ የሚገባውን ሰጥቷል። ምን አባሽ አውሪ በስነ ስርዓት። እኔ ግን የሚያስቀኝ ምን እንደሆነ ታውቃለህ? በጣም ለምን እንደዚህ እንደተናደደና እንደዚህ እንደሆነ አይዶን ነው አላውቅም፣ ግን ሸምጥጧል ወዴ። ስለዚህ የሆነ አንቺ የምታውቂው ጠባሳ የማርያም የሳመችው ምናምን ያለ ነገር ካለ እዛ አካባቢ ዘግቢ። ሲጀመር ቂጥ የለውም። እሺ የለው ቂጥ። እዛ አካባቢ ያሉ ምልክቶች አሉ። እኔ ልጁ ቂጥ የለውም። ቂጥ የሚባል የለውም። ጨርሶታል። ተረከዙን ነው የሚወጋው። የለም አይሰር የለውም። ሆዴ ቂጥን ጨርሳል ብራዘር። ሴቶቹ ጨርሰውታል። ራሴን ለማጥፋት ትንሽ ነው ቀረኝ። ስማኝ፣ እኔ እኮ ማለት ነው አንተ ጋር የትም ይሁን እኔ ይመቸኛል፣ ችግር የለው። ግን ማለት ነው ስለ ብሩ ስለምን ማውራት ፈልጌ አይደለም፣ ስምክ መፍጣት ማጥፋት ፈልጌ አይደለም፣ ስለተናደድኩ ነው። ገባህ? እና አሁንም ቢሆን እኔ ምንም አልልም። ካልፈለግ አንተ ጋር እኖራለሁ፣ ካልፈለግ ነው ምንም ችግር የለኝም። ግን እኔ አንድ ነገር ነው ፈልገው አንድ ነገር ይመቸኛል ስትይ መሪያም ከአንተ ጋር የት የሚመቸኛል ስትይ ቤት መከራየት አቅም ከሌለክ መኪና ውስጥም ቢሆን ከአንተ ጋር እኖራለሁ ነው። አዎ እሱ ጋር የትም ብኖር ይመቸኛል። ምክንያቱ እኔ እሱ ብዬ ነው መጣሁት። እዚህ ምንም የለኝም። እኔ አሁን እኔ እዚህ ሀገር የትም የለኝም፣ አክስትም የለኝ፣ ጓደኛ ምንም የለኝም። ቆይ 90 ጊዜ ለሱ ብዬ አትበይ። አንድ ቀን እኔ አንድ ቀን አንቺም ማለት ነው የሆነ ሙዚቃ ከፍቼ ትዝ ይልሻል። እኔም በማለት ላየሽው ስቃይ ፈተና የሚለው ሙዚቃ አልጋበዝኩሽ? ከልቤ ነው ብዬ ተናገሪ። ጋብዤሻለሁ፣ አልጋበዝኩሽ? አሁን እኔ የምፈልገው ወይ ፍቅር በቃ ተናዳ ነው በጣም ስለምትወድቅ አንተም ብላ ነው ከኢትዮጵያ የመጣችው። ዱባይ ላይ ምንም የለኝም ማንም የለኝም ብላለች። ሀቂቃውን ታውጣ አወጣች እኮ ተናገረች እኮ። ከዚህ እኔ ማለት ነው ለሱ ክፉ ነገር አስቤም አላውቅም፣ በፊትም አላስብም። ሴት ልጅ ደግሞ ከተናደደች ብዙ ነገር ታወራለች፣ ብዙ ነገር ትናገራለች። እኔ ቅድም ማለት ነው ለአንቺ ፎቶ ነው ላኩ አይደል? ያ ፎቶ ከላኩ በኋላ በጣም ነው ጸጸትኩኝ። ምክንያቱም ለዚህ ነገር ማውራት ስለማልፈልግ ማለት ነው። እኔ ለአይዴ ብቻ ተናድጄ ነው መጣሁት። ቪዲዮም የሰራሁት ለአይዴ ነው። ምን ፎቶ እኮ ማንኛውም ወንድና ሴት እኮ እንደዚህ ያሳልፋል። ኖርማል ነው ምንም
መጥፎ ነገር አይደለም የላክሽ ምንም አይደለም። አዎ ሌላ የሚለው ነገር ደግሞ እኔ እሱ ያስቀመጠኝ ቦታ ለምግብ ለመጣጣት ለምናምን ምናምን ተቸግሬ አይደለም። እኔ አንደኛ የኔ ብሶት ማለት ነው። እኔ በጣም ብሶተኛ ነኝ። ምክንያቱ እወዳሃለሁ፣ አብረን ጊዜ አላሳለፍነ፣ አብረን አናወራም ምናምን ጊዜ አይሰጠኝም። በቃ ይሄ ነገር ያናድዳል። ትረድኛለሽ ብዬ ነው የማስበው። ሰሚራ ማለት የመጀመሪያ ሚስት ሰሚራ ነው ስሟ። በእናትሽ ሀቢባ ወላሂ ራስን አጥፋ ካልሽ በስተቀር እንደዚያ ነገር እንዳትሞክሪው። መጣቻ ምን ላድርግ? ሰሚራ ሚስት ኖ ወላሂ ላዚም እንጣላለን፣ ከእሷ ጋር እንጣላለን። እዚህም ለቅቄ መውጣቴ ነው። አስገብተሻል? አበባ እየላከች ነው። እሺ ምን ላድርግ? አታስገቢያት። ለምን አታስገቢያት አልኩሽ። እኔ እዚህ ጋር አበባ እየላከች ነው እንዴ? ለምን? ይሄ ፌር አይደለም። ከሁለቱም ጋር እኮ መታረቅ ትችላለህ። እሺ አለ አርባ አይደል ነው የምትሉት? ሪከርድ እንድትደረግ ስለማልፈልግ ነው። ችግር ካላት ሀቢባ ፎሎ አድርጊያትና በውስጥ አናግሪያት። አይ ውስጥ አልሄድም እኔ ሁሉንም ሰው ማለቴ ተጎዳው የምትለው ነገር ካለ ችግር የለውም ይዘሻል። ነገ ነኝ ፈቅጃለሁ። ተጎዳው የምትለው ነገር ካለ ችግር የለውም ይዘሻል። ሙባረክ ምንድነው ችግሩ? እዚህ ጋር ሁለቱም ተስማምተው ችግሩ ቢፈታ ምን ችግር አለ? ይኸው ሰሚራ አበባ እየላከች ነው። ስለዚህ ሁለቱም ሚስቶችክ ናቸው። ሃይማኖትክ ይፈቅድልካል። ስለዚህ ምንድነው ችግሩ? እሷም እስማማ ምን ለማናገር ቆይ ልደውልላት መጀመሪያ። ሁለተኛ ቤት አትከራይ፣ ወጪ አታውጣ፣ ትምጣ እኔ ጋር ልትል ቢሆንስ? አትልም፣ በፍጹም አትልም። ለምን? ይሄማ ፌራ ሰሚራ አበባ እየላከች ነው።